አዲስ አበባ በገባው በሁለተኛው ቀን አጎቴ ደወለ። አነሳሁትና ሄሎ አጎቴ፣ ድምፁን ከፍ አድርጎ የምስራች አለኝ። ምስር ብላ ምን ተገኘ እባክህ? ወይንሸት ከዘመድ ጥየቃ ተመልሳለች። ማናት ወይንሸት? ግራ ገባኝ። ውይ ስሟን አልነገርኩም። ለካ የልጅቱ ስም እኮ ወይንሸት ነው። እንዴት እንዲህ በፍጥነት ተመለሰች? 2 ሳምንት ትቆያለች ብለኛል ነበር እንዴ? አሁን እንደዛ መስሎኝ ነበር፣ ግን የሆነ ጉዳይ ገጠማቸውና ፈጥነው ተመለሱ። አሁን ልል የፈለግኩት አንተ ወደዚህ መምጣት ሳይጠበቅብ ልጅቷ ራሱ ወደ አዲስ አበባ ልትመጣ ነው። የምርህን ነው? እንዴት? ቆይ ወደዚህ መጥተህ እንደነበርና ስለ አጠቃላይ ሁኔታው ለእናትየው አጫውቻት የአንተ ዘመድ ከሆነማ ምንም ችግር የለም እተማመንበታለሁ። አሁን ክረምት ስለሆነ አዲስ አበባ ሄዳ በዛው ሀገር ትይ ብለዋል አለኝ። ደስ አለኝ። በሳምንቱ ልጅቱ መጣች። መልኳ አጎቴ ካሳየኝ ፎቶ ጋር አንድ ናቸው። ከረጅም ጊዜ በኋላ ከፍርኖ ዱቄትና ከበቆሎ ዱቄት የጸዳ ኦርጋኒክ መልካየው። ልቀበላት ሄጄ በውበቷ ፈዝዤ ቀረው። ፍቅር እስከ መቃብርን ሳነብ አይምሮዬ ላይ ሳልኳትን ሰብለ ወንጌልን መሰለችኝ። ከፈዘዝኩበት ነቀውና ወደ ቆመችበት ቦታ ቀነው። ሰላም ከተባባልም በኋላ በእጇ የያዘችውን ፌስታል ተቀበልኳትና በቃ ቤት የሚያደርሰንን ፈረስ ልጥራና እንሄዳለን እሺ አልኳት። ወይ እዚህም በፈረስ ነው እንደምትጓጓዙት? እሱን እዛ ገጠር ጠገቢዋለሁ፣ ይልቅ መኪና ጥራ አለችኝ። ፈገግ ብዬ እሺ አልኳት። ቤት ደርሰን ቁጭ ብለናል። ውስጤ ምን እየጠበክ ነው አንተ ነፈዝ? አልጋ ላይ ወጥተህ ዓለምን አታይም እያለኝ ነው። የፈለገ ነገር ይሁን እንጂ ገና በመጀመሪያው ቀን ያውም መንገድ ያደከመው ሰውነት ላይ ያውም ገላ ነክቶ የማያውቅ ድንግል ገላ ላይ በፍጹም አልሰፍርም ብዬ ለራሴ ቃል ገባው።